ሰላም የዩቲዩብ ተመልካቾቼ እንዴት ናችሁ? ዛሬ ማሳያችሁ ጣፋጭ የሆነ የፓስታ አሰራር ነው። እዚህ ጋር የሚያስፈልጉን ነገሮች ሽንኩርት፣ የተከተፈ ሽንኩርት አለ። እሱን እያቁላላው ነው። ከዛ ቀረፋ አረኩበት። አንድ ቀረፋና አንድ ደግሞ የሩዝ ቅጠል አድርጌበት እሱን እያቁላላሁ ነው። ይህ የሩዝ ቅጠል ያው በብዛት አረብ ሀገር ነው የሚገኘው። ከዛ እዚህ ጋር ደግሞ የተቆራረጠ ቺክን አለ። እሱንም አብረን እናቁላላዋለን። እዚህ ጋርም እየተቁላላልን እያለ ምንጨምራቸው ቅመሞች ፓፕሪካ ትንሽ እንጨምራለን። ከዛ ቆንዶ በርበሬ እና ትንሽ ከሙን ካደረግን በኋላ ከዛ ቶሜቶ ፔስት እናደርጋለን። የቲማቲም ድልህ ማለት ነው። 2 ፍሬ ይበቃኛል ለኔ ብዙ ስላልሆነ እሱን አድርገን ከዛ እናቁላላዋለን። ከዛ ከዚህ ጋር የተጠበሰልን እያለ የወላችሁ እያቁላላን ከዛ እዚህ ጋር ምንድነው የምናደርገው? ቺክኑን እናወጣዋለን። እንደዚህ ቺክኑ ከተቁላላ በኋላ እናወጣዋለን ከመጥበሻ ላይ። ከዛ እንደዚህ ካወጣነው በኋላ እንከትፈዋለን። ቺክኑን ከከተፈ በኋላ እዚህ ጋር ቁሌቱ ላይ የፓስታ የተቀቀለበትን ውሃ ትንሽ አደረኩበት። ፓስታውን መጀመሪያ ቀቅለን አዘጋጅተናል። ከዛ እዚህ ጋር ትንሽ ጨው አደረኩኝ። እዛ የከተፍኩትን ቺክን ድጋሚ ጨምረዋለሁ። አድቅቄ ከከተፍኩት በኋላ ጨምረዋለሁ። ከዛ እዚህ ጋር የተቀቀለውን ፓስታ ጨምረን አንድ ላይ እንደባልቀዋለን። እዚህ ጋር ደግሞ ሌላ ያልነገርኳችሁ ትንሽ ካሪ ፓውደር አድርጌበታለሁ ቁሌቱ ላይ።
ከዛ እዚህ ጋር ትንሽ ስዊት ኤንድ ሳወር ሶስ አደርግበታለሁ። ይሄ ያው ለፓስታ ለኑድልስ ያጣፍጣል፣ አሪፍ ነው። እሱም ትንሽ አደርግበትና እንደዚህ ሚክስ ካረኩት በኋላ ፓትራ ላይ ገልብጬ እንደዚህ እንደምታዩት አስተካክለዋለሁ። ፓትራ ላይ ከዛ እዚህ ጋር ሞዘሬላ ቺዝ ትንሽ ከላይ ነሰንስበታለሁ። የተፈቀፈቀ ሞዘሬላ እንደዚህ ከነሰነስኩበት በኋላ ኦቨን ውስጥ ለ20 ደቂቃ በ200 ዲግሪ አስገብቼ እንደዚህ ቀላ ሲልልኝ ይህን ከለር ጎልደን ከለር ሲይዝልኝ አወጣዋለሁ ማለት ነው። እና ውስጡም በጣም ይጣፍጣል፣ ቴስቲ ነው። ሞክሩት፣ ትወዱታላችሁ። ከለሩም እንደምታዩት ያምራል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ስላያችሁ ሁሌ ቴንኪዩ፣ አመሰግናለሁ። ቴንኪዩ ባይ